ዋትስአፕ ዩቲዩብ እንግዲህ ዛሬ በአዲስ ቪዲዮ ከቸበልናቸዋል። የዛሬ ቪዲዮ የሚሆነው ናሽናል ፓላስ ወይም የድሮ የአፄ ኃይለሥላሴ ቤተ መንግስትን እናስጎበኛቸዋለን ማለት ነው። እና እዚህ ሁለት አይነት ትኬት ነው ያለው። ከሁለቱ ትኬቶች ማለት አንደኛው የ300 ብር እና የ1000 ብር ትኬት አለ። የ300 ብር ትኬት መኪናዎቹ እና ግቢውን ለማየት ነው። የ1000 ብር ትኬት ደግሞ ሌላ ኤክስትራ ነገሮች አሉት፣ አስጎብኝም ሊኖር ይችላል። እና እዚህ ጋር ያለው መኪና አውራሪስ ይባላል። በጣም ትልቅ መኪና ነው። ከሁሉም በላይ ትልቁ ይሄ ነው። አይ ቲንክ በጣም ትልቅ ነው። አውራሪስ ይባላል። ያው በኃይለ ሥላሴ ጊዜ የነበረ መኪና ነው። አሪፍ ነው። እና ወደ ውስጥ ልንገባ ነው። ውስጥ ያሉትንም እናሳያቸዋለን። እስከ መጨረሻው ተከታተሉ። ይመቻችሁ። እሺ አሁን ግራውንድ ፍሎር ላይ ያሉትን መኪኖች ነው የምናየው። እና እዚህ ጋር ያለው መኪና ሮልስ ሮይስ ሊሞዚን ይባላል። በ1948 ከእንግሊዝ የመጣ ነው። ሮልስ ሮይስ አራት መብራት ነው ያለው ከፊት ለፊት ጸዴ ነው። እዚህ ጋር ደግሞ ያለው በድሮ ጊዜ እንደ አምቡላንስ የሚጠቀሙት ካዲላክ ፍሊትውድ ይባላል እና በ1948 ነው ከአሜሪካ የመጣው። ያው በጣም ጸዴ ነው። የድሮ ጊዜ አምቡላንስ ካዲላክ ነው። ማይ ጸዴ ነው። ወደዛ ደግሞ ሌሎች ሁለት መኪኖች አሉ። እሱን በደንብ እናሳያቸዋለን። እስከ መጨረሻው ሰብስክራይብ እያደረጋችሁ ተከታተሉ። እዚህ ጋር ደግሞ ሌሎች መኪኖች አሉ። ይሄኛው መኪና ክራውን ኢምፔሪያል ሴዳን ይባላል። በ1949 ወይም በ1950 በኢትዮጵያ አቆጣጠር ከአሜሪካ የመጣ መኪና ነው። ያው እዚህ ጋር ታርጋ ቁጥርም አለው። በድሮ ጊዜ የነበረ ታርጋ ቁጥር በኃይለ ሥላሴ ጊዜ። እዚህ ጋር ደግሞ ያለው መኪና ሳይሆን ሰረገላ ነው። በ1816 በኢትዮጵያ አቆጣጠር ከእንግሊዝ የመጣ ሰረገላ ነው። የክብር ሰረገላ ይባላል ማለት ነው። እና አሁን ከምናሳያችሁ እላይ ያሉትን መኪኖች እናሳያቸዋለን። ባቡርም አለ። እስከ መጨረሻው ተከታተሉን። ይመቻችሁ። አሁን አንደኛ ፍሎር ላይ ወጥተናል። እና እዚህ ጋር ያለው መኪና የሚባላል ዳይምለር ይባላል እና በ1938 በኢትዮጵያ አቆጣጠር ከእንግሊዝ የመጣ መኪና ነው። አረንጓዴ እና ጥቁር ቀለሞች ያሉት ያምራል። መብራቶቹ ራሱ ሁለት ትላልቅ መብራት እና ሁለት ትናንሽ ጸዴ ነው። እዚህ ጋር ደግሞ ያለው መኪና ላንድ ሮቨር ነው። በ1949 ከእንግሊዝ የመጣ ነው። ጸዴ መኪና ነው የኛው ራሱ። እዚህ ጋር ደግሞ ሮልስ ሮይስ ላንዳውሌት ይባላል ይሄ መኪና በ1946 ያው ከእንግሊዝ ነው። ሶስቱም ከእንግሊዝ የመጡ መኪናዎች ናቸው። ከእንግሊዝ ነው የመጣው። ይሄኛው ሮልስ ሮይስ ነው። አሪፍ መኪና ነው። እዚህ ጋር ደግሞ ያለው መኪና ሮልስ ሮይስ ሊሞዚን ይባላል እና በ1950 ከእንግሊዝ የመጣ ነው። እና ከለሩ ምንድነው? በጣም ጸዴ ከለር ነው። ያምራል መኪናው ራሱ። ጸዴ መኪና ነው። እዚህ ጋር ደግሞ ሌላ እንደ ቅድሙ አይነት ሮልስ ሮይስ ሊሞዚን ነው። ይሄም ከእንግሊዝ በ1931 ዓ.ም የመጣ ነው በኢትዮጵያ አቆጣጠር ማለት ነው። እና ይሄ አሪፍ መኪና ነው። ያኛው ደግሞ በጣም ጸዴ መኪና ነው። ካዲላክ ፍሊትውድ ሊሞዚን ይባላል። እሱ ከአሜሪካ የመጣ ነው። በ1954 ከአሜሪካ የመጣ ነው። በጣም ጸዴ የሆነ መኪና ነው። እንደምታዩት በጣም ጸዴ ነው። ውበቱ ከሁሉም በላይ ይሄ ነው የሚያምረው። በጣም ጸዴ የሆነ መኪና ነው። አረንጓዴ ነው ቀለሙ። በጣም ያምራል። እዚህ ጋር ደግሞ ያለችው ካዲላክ ፍሊትውድ ሊሞዚን ይላል። ይሄኛው ራሱ የሆነ አነስ ያለች መኪና ናት። ጸዴ ናት። ታርጋው አለ 148 ቁጥር። እሺ እዚህ ጋር ደግሞ ያለው ካዲላክ ፍሊትውድ ሊሞዚን ነው። አንድ አይነት ናቸው ሁለቱም። ካዲላክ ፍሊትውድ ሊሞዚን ናቸው ሁለቱም። ይሄኛው ግን በ1986 ነው ያመጣው። ያኛው ደግሞ በስንት ነው? ኦኬ ያኛው በ1986 ነው። ሴም ናቸው ማለት ነው። ሁለቱም አንድ አይነት መኪኖች ናቸው። ካዲላክ ፍሊትውድ ሊሞዚን ይባላሉ። እዚህ ጋር ደግሞ ያለው ምንድነው? የክብር ሰረገላ ይባላል እና በዓመተ ምህረቱ አይታወቅም። በ19ኛው ክፍለ ዘመን ነው የመጣው ይባላል። ከእንግሊዝ ነው የመጣው እና ጸዴ ነው። በጣም ያምራል። እዚህ ጋር ስዕሎች ነገር አሉት። ስዕሎች አሉ። አሪፍ ነው። ኦቨርኦል እስካሁን ከያየናቸው መኪኖች አሪፍ ናቸው። ተገርሙ ሰማያዊ መኪና አለ። ስሙ ዴልታ ኦልድ ሞባይል ይባላል ማለት ነው። በ1959 ከአሜሪካ የመጣ መኪና ነው እና ታርጋው 91 ይላል። ኦኬ ዴልታ በጣም ጸዴ ነው። እቺ ራሱ በጣም ታምራለች። አሪፍ መኪና ዴልታ 88 ይላል። በጣም ጸዴ መኪና ነው። መኪና አይተን እዚህ ጋር ደግሞ በድሮ ጊዜ የነበረውን ባቡር እያየን ነው እና ስሙ ቪአይ 1001 ይላል። በኃይለ ሥላሴ ጊዜ የነበረ ባቡር ነው። እዚህ ጋር በጣም ጸዴ ነው። ብቻ መስኮቶች ምናምን እቃዎች አሉት። አልጋዎች አሉት። በዚህ በኩል አልጋ አለው። አልጋዎች አሉት። ብዙ መኝታ ቤቶች ነገሮች አሉ እና
ያው እዚህ ጋር ደግሞ መቀመጫዎች ነገር አሉ። ያው እንደ መቀመጫዎች ነገር አሉት። በጣም ዘዴ ነው። በዚህ በኩል ያው የሚነጋገሩበት ነው መሰብሰቢያ ነገር ነው መሰለኝ። ወንበሮች ምናምን ዳይኒንግ ቴብል ነገር አለ። እዚህ ጋር ደግሞ ኪችን አለ። በድሮ ጊዜ የነበረው ኪችን አለ። በጣም ነው የሚያምረው። ኦኬ እዚህ ጋር ደግሞ ባዝሩም አለ። ጸዴ ነው እና ያው ስሙ የንጉሳዊ የባቡር ፋርጎዎች ይባላሉ እና በ1947 ፈረንሳይ ነው የተቀበለው ከእንግሊዝ መንግስት። ፈረንሳይ ነው ከእንግሊዝ መንግስት እንደ ስጦታ የተቀበለው። እዚህ ጋር ያለችው መኪና ደግሞ ምን ትባላለች? ኳንት ግሩፕ አምፒከር ይባላል እና የመጨረሻው መኪና ነው እዚህ ካሉት ውስጥ ማለት ነው። እና በ1957 ከጀርመን ነው የመጣው። በጣም ጸዴ መኪና ነው። ውጪውን እናሳያቸዋለን ማለት ነው። እዚህ ላይ ያሉትን መኪኖች ጨርሰናል። ይመቻችሁ። ካሉበት ቦታ ወጥተን ያው ግቢው ዞር ዞር እያልን ነው እና ግቢ ውስጥ ያው ክሊኒክ አለ፣ ጸሎት ቤት አለ፣ ብዙ ነገሮች አሉ። እሱን እስከ መጨረሻው ተከታተሉና እናሳያቸዋለን። ይመቻችሁ። እሺ ጋይስ አሁን እዚህ ጋር ያለነው ደግሞ ጸሎት ቤት ጋር ነው። በ1952 ዓመተ ምህረት ነው የተገነባው እና በድሮ ጊዜ አፄ ኃይለ ሥላሴና ቤተሰቦቹ ይጸልዩበት የነበረ ቤት ነው። እያያችሁት በጣም ያምራል። እስከ መጨረሻው ተከታተሉ። እሺ አሁን ግቢው ዞር ዞር እያለ ነው። ያው ግቢ ውስጥ አሪፍ እንትኖች አሉ፣ እጽዋቶች አሉ እና አየሩም በጣም ጸዴ ነው ግቢው። እሺ ወደዚህ ደግሞ ካፌዎች፣ ምግብ ቤቶች ምናምን ያሉበት ነው። እዚህ ጋር ማማስ ኪችን አለ። እዛ ጋር የሆነ ኮፊ እንትን ነገር አለ፣ ስቶር ነገር አለ። ወደዛ እንትን ያሉበት በቃ ካፌዎች ምናምን ያሉበት ኤሪያ ነው። እስቲ እዚህ ጋር ያው ሳር ቤት ይባላል ይሄኛው። ወርታች ደግሞ ዙ እና እንትን ያለበት አርት ጋለሪ ምናምን ያለበት ቦታ ነው። እናሳያቸዋለን። ይመቻችሁ። አሁን እንስሶች ያሉበት ቦታ ደርሰናል እና ይሄኛው ጉሬዛ የተባለ እንስሳ ወርታች ሌሎች ብዙ እንስሶች አሉ እና እናሳያቸዋለን። እዛ ጋር ጥጦችም አሉ። እዚህ ጋር ደግሞ ጦጣዎች አሉ። ብዙ ናቸው። እዚህ እንደውም ያሉት ብዙ ጦጣዎች ነው ያሉት። ያምራሉ እዚህ ያሉት። እዚህ ጋር ደግሞ የሆነ የቺታ ዝርያ ነው፣ ግን አነስ ያለ ነው ያለው። ያው እዛ ውስጥ አለ 2 ኬጂ ነው ያለው። በጣም ኃይለኛ ሳይሆን አይቀርም። ብቻ ጸዴ ነው። የቺታ ዝርያ ነው፣ እንደባለፈው ነው፣ ግን ትልቅ አይደለም። እሺ ፋሚሊ፣ ዛሬ ቪዲዮ ይመስላል።
እና እስካሁን ያው ብዙ ጦጣዎቹን ቺታውን መኪኖቹን አሳይተናቸዋል እና በቀጣይ ቪዲዮ ከችን እስክንል ድረስ ያው ጠብቁን። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ጠብቁን። ይመቻችሁ።